ምግብ የሚያዘጋጁ አሉ፣ የሚያስጎበኙ አሉ። አንድ በቅሎ 400 ብር ይከራያል ሰሜን ተራራ። በዚህ ምክንያት እዛ አካባቢ ያሉ ሰዎች ፓርኩን ሊጠቀሙ አይፈልጉም። ፓርኩም እሳት አደጋ ሲያጋጥመው ምን ያክል ተረባርበው አይተኬ ነበር። ሌሎች ፓርኮችም እንዲሁ አካባቢ እየጠቀሙ የአካባቢውን ልማት የሚያስጠብቁ ከሆነ ፓርኮች ረጅም ዕድሜ ይኖራቸዋል። ያም ማድረግም እንደ ሀገር አስፈላጊ ነው የሚሆነው። ከፕላንት አንጻር ብቻ ያየን እንደሆነ ኢትዮጵያ አብዛኛውን ኢነርጂ የምታመነጨው ከእንጨት ስለሆነ በየጊዜው እንጨት እየቆረጥን ስለምንጠቀም ጫካዎች ሲመናመኑ እዛ ውስጥ ያሉ እንስሳቶችም ይጠፋሉ። ለኢትዮጵያ ዛፍ መትከልና መንከባከብ ሌላው ሀገር ካለው ትርጉም ይለያል። ደቡብ አፍሪካ ውስጥ አንድ አርሶ አደር ዛፍ ተክሎ ለማገዶ አይጠቀምም። በበሬ የሚያርስ አርሶ አደር ካዩ 100 ዓመት ሆኗቸዋል ደቡብ አፍሪካዎች። በእኛ ልክ ጥፋት አያመጣባቸውም። እኛ ጋር መትከል የሚያስፈልገው አንደኛ መተካት አለበት። አሁን ዛፍ ስለምንጠቀም በሌላ መንገድ ኢኮሎጂውን ተፈጥሮውን ያዛባል። መትከል መንከባከብ ሲባል ሌክዠሪ ሳይሆን የሰርቫይቫል የህልውና ጉዳይ ተደርጎ መታየት አለበት እና ፓርኮች መጠበቅ፣ የዱር እንስሳ መጠበቅ፣ ተፈጥሮ ሀብት መጠበቅ ከአጠቃላይ የብልጽግና ጉዟችን ጋር የሚተሳሰርና መደረግ ያለበት ነገር ግን የአካባቢውን ሕዝብ እየጠቀመ የሚሄድ መሆን ይኖርበታል። ከወጣቶች ጋር ተያይዞ የተነሳው ጥያቄ እንግዲህ በዚህ 6 ወር 1.2 ሚሊዮን ወጣት ስራ ይዟል። ለዓመት ያቀርነው 3 ሚሊዮን ነው። 3 ሚሊዮን የተጋነነ እቅድ እንደነበር በውይይታችን ታስታውሳላችሁ። አሁን ቢያንስ 1.5 ማስያዝ ይጠበቅብን ነበር። 1.2 የምንለው ግን በስም በአድራሻ በሊስት በዝርዝር የምናውቃቸው ሙሉ መረጃ የያዝንበት 65% ቋሚ 35% ደግሞ ጊዜያዊ ቅጥር የተፈጸመበት ነው። ይህን ከአምናው ጋር ልናወዳድረው አንችልም። ሰፊ እድገት ነው። ኮሚሽኑ ከሚያግዙት ሀገራት $240 ሚሊዮን በእርዳታ መልክ አምጥቶ ራሱን አደራጅቶ ሰፊ ስራ ይሰራ ከነበረው ውጤት አንጻር እጅግ ላቅ ያለ ካለብን ደህንነት ስራ አጥነት አንጻር ደግሞ ገና ሰፊ ስራ የሚጠይቅ ይሄ በስራ ኮሚሽን ብቻ ሳይሆን በሌሎች ተቋማትም ልዩ ልዩ ሪፎርም ይጠይቃል። ለምሳሌ አንድ ኩባንያ ስራ ጀምሮ ታክስ ስንጥልበት 100 ሰው ያለውና ሲሚላር ስታተስ ላይ ያለ ኩባንያ 200 ሰው ያለው ከሆነ የታክስ ስርዓታችን 200 ለቀጠረው ኩባንያ በቅናሽ ታክስ የሚያስከፍል መሆን አለበት። ሰው መቅጠር በራሱ ለሀገር ታክስ መክፈል መሆኑን ሲስተሙ በሙሉ ሪኮግናይዝ የሚያደርገው መሆን አለበት። እንደዚያ የሆነ ሲሄድ አሁን በምናስበው ልክ አዳዲስ ኢንቨስትመንቶች ሀብቶች ሲመጡ በርካታ የሰው ኃይል ስራ እያስያዝን ለውጥ እናመጣለን ብለን እናስባለን። ቀደም ሲል እንደገለጽኩት ግን 10 ሚሊዮን ስራ አጥን በጥቂት ዓመታት ውስጥ ችግሩን እንፈታለን ብለን ቀድመን ማናስብም። አሁንም ያለው ውጤት ከነበረው አንጻር የተሻለ ግን ተጨማሪ ጥረት እና ስራ የሚጠይቅ መሆኑን መገንዘብ ጠቃሚ ይሆናል። የነቀምት ቡሬ መንገድ በሚመለከት በጥያቄው እንደተገለጸው በጣም ኢምፖርታንት መንገድ ነው። ሁለቱም ክልሎች በከፍተኛ ደረጃ የሚጠቅም ነው። አንዱ በሪፎርም ካመጣነው ውጤት የዚህ መንገድ ጉዳይ ነው። ይሄ መንገድ በወርልድ ባንክ ፋይናንስ አንድ የህንድ ኩባንያ ስራውን የጀመረ ቢሆንም ያ ኩባንያ ባንክራፕት በመግባቱ ስራው ሊቀጥል አልቻለም። ዘንድሮ ያደረግነው ከወርልድ ባንክ ተነጋግረን ከዛ ኩባንያ ኮንትራት ቆርጠን ተጨማሪ ጨረታ አውጥተን ለአዲስ ኩባንያ የማስተላለፍ ስራው ኦልሞስት እያለቀ ነው ያለው። እንዳሉት የዛሬ 5 ዓመት ውዝፍ ዕዳ ነው። በዚህ ዓመት ማድረግ የቻልነው ፋይናንሱን ከሚያቀርበው ጋር በመነጋገር ስራውን ያጓተተውን ኩባንያ ኮንትራት በማቋረጥ
አዲስ ኮንትራት በመፈጸም ስራውን ለመጀመር ጥረት እየተደረገ ነው። እርሶም በእኛም በኩል በሚደረግ ክትትል ስራው በቅርቡ ይጀምራል የሚል እምነት አለ። ከኔትወርክ ጋር ተያይዞ ያነሱት ጥያቄ ትክክል ነው። በአራቱም ወለጋ በሚባል ደረጃ ሙሉ በሙሉ ባይሆንም ደምቢዶሎና ግንቢ አካባቢ ኔትወርክ ተቋርጦ ቆይቷል። በነቀምትና በሆሮ መጠነኛ መቀነሶች ይታያሉ። ቅድም ካነሳውት የጸጥታ ጉዳይ ጋር የሚያያዝ ነው። በቅርቡ ኦፕሬሽኑ መልክ ይዞ ኔትወርኩ ይከፈታል የሚል እምነት አለኝ። የአንበጣ መንጋ በሚመለከት ያስከተለውን ችግር ለመከላከል የግብርና ሚኒስቴር ሰፊ ስራ ሲሰራ ቆይቷል። በአየር አንበጣውን ለማጥፋት ሰፊ ስራ ሲሰራ ነበረ እና በዚያም ምክንያት ጉዳቱ በከፍተኛ ደረጃ መቀነስ ችሏል። ነገር ግን አንበጣው ከሌላ ቦታ ሸሽቶ የመጣ ስለሆነ ብዙ ቦታም እያደረሰ ስለሆነ ሀገር ተደራጅቶ ፋይት ካላደረገው አሁን ካመጣው ጥፋት በላይ በሚቀጥለው ምርት ዘመን አደጋ ሊያስከትል ስለሚችል የግብርና ሚኒስቴር ጠንካራ ቲም አቋቁሞ እየሰራ ነው። በዛው አግባብ ስራ የሚሰራ ይሆናል። ከዚህ ጋር ተያይዞ የሚጎዱ ዜጎች ካሉ ቀደም ሲል እንደምናደርገው በሰላም ሚኒስቴር ስር ያለው የአደጋ መከላከልና ዝግጁነት ኮሚሽን አስፈላጊውን ድጋፍ አቅም በፈቀደ መጠን ሁሉ የሚያደርግ ይሆናል። እያደረገም ወደፊትም የሚያደርግ ይሆናል። መረጃን በሚመለከት ለተነሳው ጥያቄ እንግዲህ መረጃ መስጠት የተባለው ችግር አለ። ነገር ግን አንድ መረጃ የመስጠት ባህል የለንም ኢትዮጵያ ውስጥ። እንደተባለው ሕገ መንግስቱም አዋጁም ያን የሚያስቀምጡ ቢሆንም ሚዲያው እምብዛም ስላልነበረ መረጃ የመስጠት ልምምዳችን ውስንነት አለበት። ሁለተኛ ስንቀበል የመዘንና የማጣራት ልምዳችንም ችግር አለበት። ያገኘነው መረጃ ሳናጣራ ለህዝብ ካዋልነው ጉዳት ስለሚያመጣ። ሶስተኛ የመቀበያና የማሰራጫ መንገዱም ውስንነት አለበት። በዚህ ምክንያት በምንፈልገው ልክ በርካታ ፕሮግረስ የታየበት ኤሪያ ቢሆንም አሁንም ሰፊ ችግርና እጥረት ያለው ኤሪያ በመሆኑ ተጨማሪ ስራ ይፈልጋል። መረጃን በሚመለከት በየመስሪያ ቤቱ በየክልሉ የህዝብ ግንኙነት ባለሙያዎች አሉ። እነዚህ ባለሙያዎች የራሳቸውን ስራ መጥነው ለህዝብ መግለጥ አለባቸው። የሆነ ወረዳ ላይ የሚሰራ አንድ ስራ ሌላ ክልል ላይ እምብዛም የሚያስፈልግ ዜና ላይሆን ይችላል። እዛ ላለው ኦዲየንስ ተመጥኖ መነገር አለበት። በሀገር ደረጃ ደግሞ የሚታዩ እንደዚሁ በሀገር ደረጃ መነገር አለባቸው። ህዝብ ግንኙነት የሚባለው ኦፊስ በጣም ሎካላይዝ ነው። ሁሉም ስራውን መናገር የሚችልበት መንገድ ካልተከተል ላዩን በጥቅሉ ጥሩ የሚመስሉ ግን በውስጥ ደግሞ ችግር እና የስራ አፈጻጸም ድክመት የሚታይባቸው ሊሆኑ ይችላሉ። በዚህ ምክንያት በየቢሮ ያሉ በየሚኒስትሩ ያሉ ተቋማት አሁን ከሚያደርጉት በላይ ስራዎቻቸውን በተሻለ ሁኔታ መግለጽ ይጠበቅባቸዋል። የጋዜጠኛን በሚመለከት የሚታሰሩ ለተባለው የኛን ሐሳብ የሚቃረኑ የማይደግፉን ስለኛ ክፉ የሚናገሩ ጋዜጠኞች ከሪፎርም በኋላ እንደ ድሮ ቢታሰሩ ኖሮ በጣም ብዙ ተጨማሪ እስር ቤት ያስፈልግ ይሆናል ብዬ አስባለሁ። ምክንያቱም በየቀኑ እንደምትሰሙት ብዙ ሰዎች በፌስቡክ፣ በዩቲዩብ፣ በተለያየ ሚዲያ ኢትዮጵያ ውስጥ ባልተለመደ ሁኔታ ይናገራሉ። የተቃወመን ሁሉ ማሰር ተገቢ አይደለም። ነገር ግን ጋዜጠኞች ሙያቸውን የሚያከብሩ ከፖለቲካ ጋር የማይቀላ